ታሪካችን የሚጀምረው በአባቷ ላይ በተከፈተው ምርመራ ምክንያት ሀብት ንብረቱ በሙሉ በታገደባት ዋናዋ ገጸ ባህሪያችን ጆዋን ላይ ሲሆን በዚህም የተነሳ ቪዛ ማግኘት ለእሷ ፈጽሞ የማይታሰብ ይሆንባታል። ይሁን እንጂ የእናቷን የመጨረሻ ምኞት ለማሳካት ወደ ውጭ ሀገር ሄዳ ለመማር ከፍተኛ ጉጉት ቢኖራትም አሁን ባለው አስገዳጅ ሁኔታ ምክንያት ያደገችበትን ከተማዋን ጥሎ ከመሰደድ ውጪ ሌላ አማራጭ አይኖራትም። ቆይ ከዛ በፊት አሁን ላይ 700 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ይህንንም ተከትሎ በቤጂንግ ምንም አይነት ዘመድ ስለሌላት ከአበዳሪዎች እይታ ለመሰወር በማሰብ የአባቷ ጸሐፊ ልጅ ጂኒንግ ወደ ተባለች ከተማ ወደ አክስቷ ፌን ቤት ይዟት ይጓዛል። በሌላ በኩል ቤጂንግ መንደር ውስጥ ያልታሰበ ህውከት በመፈጠሩ ቀይና አረንጓዴ ጸጉር ያላቸው ሁለት ልጆች አንድን ሌባ እያሳደዱ ዋና ገጸ ባህሪያችንን ሚንግን ለእርዳታ ይጠሩታል። በተመሳሳይ ሰዓት እናቱም ዛሬ የአክስቱን ልጅ ከባቡር ጣቢያ ሄዶ መቀበል እንዳለበት ታስታውሰዋለች። በመሆኑም ሶስቱም ሊዮ የተባለውን ሌባ በጋራ እያሳደዱት ባለበት ሰዓት የመንገዱ መብራት ቀይ ስለሚሆን የጆዋን መኪና ይቆማል። በዚህም የተነሳ ጆዋን ከመኪናዋ ውስጥ ሆና ሶስት ልጆች አንድን ሰው ሲያሳድዱና ሲደበድቡ ትመለከታለች። ምንም እንኳን ሚንግ እየሞከረ የነበረው የመምህር ሱን ስልክ ከሌባው ሊዮ ለማስመለስ ቢሆንም ጆዋን ግን የጎዳና ላይ ወንበዴዎች እንደሆኑ በማሰብ ክፉኛ ትሳሳታለች። ይህንንም ተከትሎ አሁን ደግሞ እንዲህ አይነት ቦታ ነው መኖር ያለብኝ በሚል ከባድ ብስጭት ከመኪናዋ ስትወርድ ልጆቹም እሷን አይተው የአክስቱን ልጅ ልትሆን እንደምትችል ይነጋገራሉ። በዚህም የተነሳ አረንጓዴ ጸጉር ያለው ልጅ ሀው እንደሚባል በመንገር ከቤጂንግ መምጣቷን ሲጠይቃት ጆዋንም ጉዳዩ ምንም እንደማያገባቸውና የራሳቸውን ስራ እንዲሰሩ በንቀት ነግራቸው ወደ መኪናዋ ትመለሳለች። ይሁን እንጂ አሽከርካሪው ወደ ሻ ደሴት ጸጉር ቤት የሚወስደውን መንገድ ከነሱ ከጠየቀ በኋላ ለሁለታቸው ጥቂት ገንዘብ ሰጥቷቸው ወደ መኪናው ሲገቡ ለጆዋን በገንዘብ ማንኛውም ነገር ማድረግ እንደሚቻል በመንገር ስሜቷን ያረጋጋታል። በሌላ በኩል እነሱ እንደሄዱ መምህር ሱ ሲደርስ ልጆቹ ስልኩን እንደሚመልሱለትና ስልኩን ካረጋገጠ በኋላ መምህሩ ሚንግን ሊያነጋግረው እንደሚያስቆመው እንመለከታለን። በተመሳሳይ ሰዓት በማጆንግ መዝናኛ ክለብ ውስጥ ፌንና ጓደኞቿ ስለ ጆዋን እናት ጉዳይ ማለትም የፌን የእህት ልጅ መሆኗንና ከ2 ዓመት በፊት ከዚህ ዓለም በሞት መለየቷን እያነሱ ይወያያሉ። በተጨማሪም የጆዋን አባት ፌንን እንደ ቤተሰቡ አድርጎ የሚያያት በመሆኑ ሁሉም ሰው ጆዋንን በመንከባከብ የሚገኘው ገንዘብ የፌንን ዕዳ ለመክፈል ትልቅ አቅም እንደሚፈጥርላቸው በደስታ ይነጋገራሉ። ወደ ሚንግ ታሪክ ስንመለስ ከእሱ ንግግር እንደምንረዳው ሚንግ የሁለተኛ ደረጃ ተማሪ ሲሆን ላለፉት 2 ዓመታት ትምህርቱን አቋርጦ የስልክ ጥገና ስራ ላይ ተሰማርቷል። በዚህም የተነሳ እሱም ወደ ትምህርት ቤት ተመልሶ የዩኒቨርሲቲ መግቢያ ፈተናውን እንዲወስድ ይመክረዋል። ይሁን እንጂ ሚንግ ነጠላ እናቱን ለመደገፍ የአያቱን የእግር ሕክምና ለመክፈልና የቤተሰቡን ዕዳ ለማቃለል ሌት ተቀን እየታገለ መሆኑን ሱ ጠንቅቆ ያውቃል። በመሆኑም ሚንግ በቤተሰቡ ላይ ተጨማሪ ሸክም መሆን እንደማይፈልግ ቢረዳም ሱ ጥሩ ዩኒቨርሲቲ በመግባትና ስራ በመያዝ ይህንን ሁሉ በቀላሉ ማድረግ እንደሚችል በማስረዳት ሚንግ ጎበዝ ተማሪ ስለነበር ይህ ልዩ ችሎታውን እንዲባክን ባለመፈለግ አጥብቆ ይመክረዋል። ይህንንም ተከትሎ ሚንግ ግን ሊያም የእሱ ተማሪ እንደነበር በማስታወስ ከተመረቀ 2 ዓመት ቢሆነውም አሁንም ሌብነት ላይ መሆኑን በመግለጽ የእሱ ሀሳብ ይቃወማል። ይሁን እንጂ እሱም በእሱና በእርሱ መካከል ያለው ልዩነት እንደ ሰማይና ምድር መሆኑን በማስረዳት ደጋግሞ ይመክረዋል። እንዲሁም አስቦበት ውሳኔውን በስልክ እንዲነግረው በማሳሰብ ይለየዋል። ከጥቂት ጊዜ በኋላ ፌን ወደ ክለቡ በመምጣት የጆዋን መምጣት ለሁሉም በማብሰር ወዲያውኑ ለጆዋን ደማቅ አቀባበል ማድረግ ትጀምራለች። መኪናዋ ወደ ሰፈሩ እንደገባች ሁሉም ርችት በማፈንዳት ደስታቸውን ሲገልጹ ሚንግም በብስክሌት ይደርሳል። በዚህም የተነሳ አሽከርካሪው ከዚህ በፊት በስልክ ብቻ ከሚያውቃት ፌን ጋር በመገናኘት ጆዋን ከመኪናዋ ስትወርድ ፌን አጥብቃ በማቀፍ ለጎረቤቶቿ በኩራት ታስተዋውቃታለች። ይሁን እንጂ አሽከርካሪው ሲሄድ ጆዋን የአባቷን ንጹህነት እንዲያረጋግጥላት አጥብቃ ትለምነዋለች። እሱ ከሄደ በኋላ በቀጥታ ወደ ሱቁ ትገባለች።
በሱቁ ውስጥ ፌን ገንዘብ እንድታወጣ ስትጠይቃት ጆን ፓኬቱን በመስጠት ፌንም ቆጥራ 300 መሆኑን ታያለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን የተስማሙት በ50 እንደነበር በማስታወስ የቀረውን 20 ስትጠይቃት ጆን ይህ የገንዘብ መጠን ከአንድ ሆቴል ወጪ እንደሚበልጥ በመግለጽ ቀሪውን ስትሄድ እንደምትሰጣት ታስረዳታለች። ይህ በእንዲህ እንዳለ ሚንግ በሩ ላይ ቆሞ ሳለ ፌን ለጆን በማስተዋወቅ አካባቢውን በደንብ የማስጎብኘት ኃላፊነት ብትሰጠውም የእሱ መልስ ግን አሁን ስራ እንደበዛበት በመግለጽ ጥያቄዋን ውድቅ ያደርገዋል። ይህንንም ተከትሎ ፌን ጆዋንን ወደ ላይኛው ፎቅ ሚንግ የስልክ ጥገና ወደሚያደርግበት ክፍል ትወስዳታለች። ሚንግ አልፎ አልፎ ብቻ ስለሚመጣ እዛው በምቾት እንድትቆይ በመንገር ክፍሉን እያሳየቻት 2 አልጋዎች እንዳሉትና በመሃል ደግሞ መጋረጃ ስላለ የሚያሳስብ ነገር እንደሌለ ትገልጽላታለች። ይሁን እንጂ ጆን ይህንን ስትሰማ ፊቷ በመለዋወጥ ሌላ ክፍል እንድትሰጣት ትጠይቃታለች። በመሆኑ ፌን እቃዎች ወደ ተሞላበት የራሷ ክፍል በመውሰድ አንዱን ክፍል እንድትመርጥ ነግራት ወደ ታች ትወርዳለች። ከዚያ ሚንግ ወደ ታች ሲወርድ ፌን ጆንን በጥሩ ሁኔታ እንዲከባከባት ታሳስበዋለች። ልክ እሷ በ8 ዓመቷ ከጆን እናት ጋር ለመኖር ስትሄድ እንደ ራሷ እህት ተንከባክባት እንደነበረው ሁሉ እሱም እንዲያደርግ ትመክረዋለች። በዚያው ቅጽበት ጆን ወደ ታች ወርዳ መጸዳጃ ቤቱ የት እንደሆነ ስትጠይቀው እሱም ወደ ውጪ ያመለከታት ያለ በቂ ምክንያት የአያቱን ክፍል እንዳትረብሽ ያስጠነቅቃታል። በተጨማሪም እርዳታ ከፈለገችም ሊደውልላት እንደሚችል ነግሯት ስልኩን ጠረጴዛው ላይ በመተው ይሄዳል። ጆን የሚንግን ክፍል በመምረጥ አልጋው ላይ ተኝታ እንቅልፍ ይወስዳታል። በዚህም የተነሳ በህልሟ እናቷን በማየት ጂኒንግ ውስጥ ከአክስቷ ጋር መኖሯን እንዲሁም የሚንግና የጓደኞቹ ጸጉር ቀለምና መጥፎ ባህሪ ፈጽሞ እንደማይመች ስትነግራት እናቷም ካጽናናቻት በኋላ ትሰወራለች። ጆንም በህልሟ እያለቀሰች ስትጠራት አይኗን ስትገልጽ ሚንግን ከፊቷ ታገኘዋለች። በዚህ ሁኔታ ሲያያት ትንሽ ቢጨነቅም እራት መድረሱን ይነግራታል። ይሁን እንጂ እናቱም ከታች እየጠበቀቻት ቢሆንም ምግቡን ስላልወደደችው ምንም ሳትቀምስ ትቀራለች። በመቀጠልም ጆን ለፌን የቆይታዋን ሁኔታ የሚገልጽ የውል ወረቀት በመስጠት ፌንም ወዲያውኑ ትፈርምበታለች። ጆንም የደህንነቷ ሁኔታ በጥቂቱም ቢሆን አደጋ ላይ ከወደቀ ቀሪውን ገንዘብ ሳትከፍል እንደምትሄድ ትነግራታለች። ይሁን እንጂ ይህ ባህሪዋ ለሚንግ ፈጽሞ ስላልተዋጠለት ጆን ወደ ክፍሏ እንደተመለሰች ሚንግ እናቱን ኑሯቸው ከባድ ሆኖ ሳለ ይህችን የከተማ ልጅ እዚህ አምጥታ ማገልገል ምን እንዳስፈለጋት በማጉረምረም ይጠይቃታል። እናቱም ለዚህ ሁሉ ችግር የዳረጋቸው የአባቱ የቁማር ሱስ መሆኑን በማስረዳት የአያቱ የሕክምና ወጪና ዕዳቸው በእሱ የስልክ ጥገና ስራ ብቻ እንደማይሸፈን ትገልጽለታለች። በተጨማሪም ዛሬም ቢሆን ከነዚህ አበዳሪዎች ያዳናቸው የጆን 300 ዩዋን መሆኑን በማስታወስ ቀሪውን ዕዳ ከከፈሉ በኋላ ወደ ትምህርት ቤት ልትመልሰው እንደምትፈልግ ትነግረዋለች። እሱ ግን ምንም እንደማያስፈልግና ቤተሰቡን ራሱ መደገፍ እንደሚፈልግ ሲያሳውቃት ፌንም የጆዋንን ገንዘብ እንደ ብድር እንዲቆጥረውና ሁኔታቸው ሲሻሻል እንደሚመልሱላት በመንገር ታረጋጋዋለች። ይህ በእንዲህ እንዳለ ንግግራቸውን ከላይ ስትሰማ የነበረችው ጆን ወደ ታች ትወርዳለች። ልክ በዚያ ጊዜ መብራት በመጥፋቱ በፍጥነት ወደ ክፍሏ ሮጣ ለጓደኞቿ የቪዲዮ ጥሪ ታደርጋለች። በችኮላ በመምጣቷ ብዙ ዕቃ እንዳላመጣችና ላፕቶፑንም ትምህርት ቤት እንደረሳችው ስትነግራቸው እነሱም ለክፍል እንድትመዘገብ ነገውኑ በፖስታ እንደሚልኩላት ቃል ይገቡላታል። በዚህም የተነሳ ጆዋንም መብራት ከሚጠፋበት ከዚህ ቦታ ቶሎ ለመውጣት የንብረት ማረጋገጫዋን አዘጋጅተው እንዲጠብቋት በጥብቅ ታሳስባቸዋለች። በተጨማሪም ስለ አክስቷ ልጅ ሲጠይቋት ፈጽሞ እንደማይመችና የጸጉሩ ቀለም መጥፎ ሆኖ ባህሪው ደግሞ ከዚያ የባሰ እንደሆነ ትነግራቸዋለች። ይሁን እንጂ ሚንግ ሻማ ይዞ መጥቶ ይህንን ሁሉ ይሰማል። ጆዋንም እሱን ስታየው ወዲያውኑ ስልኳን ዘግታ ፊቷን አኮሳትራ ትሄዳለች። በቀጣዩ ትዕይንት እሱ ፊውዙን ጠግኖ መብራት ሲመለስ የትንኝ ማጥፊያ ወደ ክፍሉ ሲያመጣ ጆዋን ግን ጠረኑን ባለመውደድ ለምን የኤሌክትሪኩን እንደማይጠቀም ትጠይቀዋለች። እሱም እዚያ ብዙ ትንኝ ስላለ የኤሌክትሪኩ እንደማይችለውና ይሄኛው ግን በደንብ እንደሚሰራ በማስረዳት ይወጣል።
በማታም ጆዋን ልትተኛ ስትል አምፖሉ ሲቃጠል ሚንግ ሊቀይረው ይመጣል። ጠረጴዛ ላይ ወጥቶ አዲሱን አምፖል እንድታቀብለው ሲጠይቃት እሷ ግን ወርዶ ራሱ መውሰድ አይችልም ወይ በማለት ትሞግተዋለች። በዚህም የተነሳ ሚንግ ፊቱን አኮሳትሮ ሲወርድ ጆዋንም እዚያ የምትቆየው ቢበዛ ለ1 ወር እንደሆነና ከዚያ በኋላ ወደ ውጭ እንደምትሄድ ትነግረዋለች። በተጨማሪም እስከዚያው ድረስ ቢችለውም ባይችለውም እሷ እንደዚሁ እንደምትቆይና ፈጽሞ እንደማትለወጥ ታሳውቃለች። አምፖሉን ከቀየረ በኋላ ሚንግም የሚፈልገው ያንን እንደሆነና በተቻለሽ ፍጥነት ከዚያ ሄደሽ ዳግም እንዳትመለሺ በማለት በቁጣ ይነግራታል። ጆዋን መጸዳጃ ቤቱ የት እንደሆነ ጠይቃ ስትሄድ ሁኔታውን አይታ በድንጋጤ ትዋጣለች። የዛገ ማሞቂያ ቆሻሻ ወለልና በሩ ላይ ትልቅ ቀዳዳ መኖሩን በማየት ስትታጠብ ማንም እንዳያያት አጥብቃ ትፈራለች። በዚህም የተነሳ ሚንግ መጋረጃውን መሳብ እንደምትችል ነግሯት ሊሄድ ሲል በዚህ የጋራ ሻምፑና ሳሙና እንዴት እንደምትታጠብና ጥሩ የፊት ማጽጃና የሰውነት ማጠቢያ እንደምትፈልግ ትጠይቀዋለች። ይሁን እንጂ የእሱን የተማረረ ፊት ስታይ ጉዳዩን በመተው ለ1 ወር እንደምትታገስ ነግራው በሩን ዘግታ ቀዳዳውን በፎጣ ትደፍነዋለች። ልትታጠብ እያጸዳች ሳለ አንድ ሰው ፎጣውን ነቅሎ ወደ ውስጥ ማየት ይጀምራል። በዚህም የተነሳ በድንጋጤ ስትጮህ ሚንግ ሮጦ ይመጣል። ትልቅ ትኋን እንዳለ ስትነግረው እሱ ግን በረጋ መንፈስ ትንሿን ትኋን አንስቶ ይጥላታል። ከታጠበች በኋላ በጣም ሙቀት ስለተሰማት ኤሲ እንዲገጥምላትና ግማሹን ወጪ እንደምትከፍል ትነግረዋለች። እሱ ግን ያንን ያህል ሀብታም ከሆነች በመንደሩ ላሉት ቤቶች ሁሉ ኤሲ እንድታስገጥምና ሁሉም ሰው እፎይታ እንዲያገኝ በፊዝ ይነግራታል። በማግስቱ ጠዋት የመንደሩ ሰዎች ስራቸውን ሲጀምሩ ጩኸቱ ጆዋንን ይቀሰቅሳታል። በጣም ስለተረበሸች ወደ በረንዳ ወጥታ ጩኸታቸውን እንዲያቆሙ አለበለዚያ ፖሊስ እንደምትጠራ በማስጠንቀቅ ወደ ታች ትወርዳለች። ይሁን እንጂ በደረጃው ላይ ተንሸራታ ስትወድቅ ጩኸቷን የሰማው ሚንግ ሮጦ ይመጣል። እሱንና እናቱ አንስተው ወንበር ላይ በማስቀመጥ ሁለቱም አይኖቿን ማበጣቸውን ያያሉ። ሌሊቱን ሙሉ ትንኝ ስትነክሳት ማደሯን የተረዳው ሚንግ በሳቅ ሲፈነዳ፣ ጆዋን ግን በጣም እያመማት እንደሆነና በደንብ ማየት እንዳልቻለች በህመም ታማርራለች። ፊን ወደ ክሊኒክ እንድትሄድ ብትነግራትም ጆዋን ግን በፒጃማ እንዴት እንደምትሄድ በመጨነቅ መታወቂያዋም ከላይ ክፍሏ ውስጥ መሆኑን ታስታውሳለች። ሚንግ ማንም ሰው ለእንደዚህ አይነት ነገር ትኩረት እንደማይሰጥ ቢነግራትም አሁን የፀሐይ መነጽር እንደሚያስፈልጋት ትናገራለች። ይህንንም ተከትሎ ይህንን ሁሉ ድራማዋን ያየው ሚንግ በፍጥነት አቅፏት ወደ ክሊኒክ ይወስዳታል። በክሊኒኩ ውስጥ ጆዋን ሐኪሙን የደም ምርመራ፣ የሲቲ ስካን እና ሁሉንም ነገር እንዲያደርግላት ትጠይቃለች። ሐኪሙ ግን አይኗን መርምሮ ቀኝ አይኗ ተኝታበት ስላደረች ማበጡንና የግራው ደግሞ ትንኝ ስለነከሳት መሆኑን በመግለጽ ምንም አይነት ምርመራ እንደማያስፈልግ ያሳውቃታል። በተጨማሪም የአይን ጠብታ ሰጥቷት አይኗን ደጋግማ እንዳታሽ ይመክራታል። እግሯንም አይቶ ይህ ትንሽ ጉዳት መሆኑንና አጥንቷ ደህና መሆኑን ያረጋግጥላታል። እሷ ግን እንዴት መድኃኒት እንደማይሰጣትና የኤክስሬይ ምርመራ እንደማታደርግ በማንሳት ደህና መሆኗን እንዴት እንደሚያውቁ በጥርጣሬ ትጠይቀዋለች። ሐኪሙም የሚያስጨንቅ ነገር እንደሌለና በቅባት እንደሚድን በማስረዳት ለጥቂት ቀናት ብዙ ከመራመድ እንድትቆጠብ ነግሯት መድኃኒቱንም ለሚንግ ይሰጠዋል። በተጨማሪም በየ12 ሰዓቱ ማሰሪያውን እንዲቀይርላትና ለአያቱም የ1 ወር መድኃኒት ይሰጠዋል። ሐኪሙም የእግሯን ቅባት ተሎ እንዲቀባላት በመንገር ሚንግ በጥንቃቄ ቀብቶ ሲያስርላት ጆዋንም ትኩር ብላ ትመለከተዋለች። ወደ ቤት ሲመለሱ ጆዋን በእግሯ መራመድ ስለማትችል በሚንግ ጀርባ ላይ ትወጣለች። የሰፈሩ አክስቶች ይህንን በማየት እርስ በእርስ በመተማማት ትናንት እንደዚያ ተውባ መጥታ ዛሬ ደግሞ በሚንግ ጀርባ ላይ ሆና ማየታቸውን ያወራሉ። በተጨማሪም ሌላኛዋ ያ ብቻ እንዳልሆነና ጧት የጮኸችው ጩኸት ፌንን እንዳስታወሳት በማንሳት ከእነሱ ጋር በደንብ መላመዷንና በቅርቡ የከተማ ልጅ መሆኗንም እንደማይታወቅ በሹክሹክታ ይነጋገራሉ። በቀጣዩ ትዕይንት ጆዋን ወደ ሳኖንግ ሬስቶራንት ሄዳ ለ2 ሰው የሚሆን የተመጣጠነ ምግብ ታዛለች። ምግቡ የባህር ምግቦችን ያካተተና በቀላሉ የሚታኘክ መሆን እንዳለበት ትነግረዋለች። ሳኖንግ መጀመሪያ ላይ ስራ እንደበዛበት ቢያማርርም ጆዋን የ1000 ዩዋን ቅድሚያ ክፍያ ስትሰጠው ወዲያውኑ ይስማማል። በዚህ ጊዜ ሚንግ ለአያቱ ምግብ ሊወስድ ሲመጣ ጆዋን ለራሷ ያዘዘች ይመስለዋል።
ይሁን እንጂ ቤት ገብቶ ለአያቱ ምግቡን ሲሰጣቸው አሁን ብቻዋን እንዳልሆነችና የልጅ ልጇን ሙሉ በሙሉ እየተንከባከበቻት መሆኑን በደስታ ይነግሩታል። ከዚያም ሚንግ የመጸዳጃ ቤቱን ቀዳዳ ጠግኖ ጠንካራ ቁልፍ ይገጥምለታል። ጆን ፍራፍሬ ለመግዛት ወጣ ብላ ሳለ በመንገድ ላይ ውሃ አግኝቷት ላፕቶፕ ያለበትን ይሰጣታል። በፍጥነት ለኮርስ ምዝገባዋ የሚሆን ቪዲዮ መቅረጽ ስትጀምር ከታች የፊን ጩኸት ይሰማታል። ፊን ሚንግን የጋራ መጸዳጃ ቤቱን ቁልፍ ለምን እንደቀየረውና ሁሉም ሰው ለሚጠቀምበት ነገር እነሱ ለምን ወጪ እንደሚያወጡ ትቆጣዋለች። እሱም ጆን ተቸግራበት እንደነበር ሲነግራት ፊን እሷም ለብዙ ዓመታት ተጠቅማበት ምንም እንዳልሆነች በማስረዳት ከሁሉም ገንዘብ ለመሰብሰብ ትሄዳለች። ልክ በዚያ ጊዜ ጆን መታ ክፍያውን በስልክ መተግበሪያ በመፈጸም ታረጋጋታለች። ይህንንም ተከትሎ ሚንግ ተከትሏት በመምጣት ገንዘቡን እንደመለሰላትና እንድትቀበለው በመንገር እናቱ የተቆጣችው በገንዘቡ ምክንያት ሳይሆን ሁሉም ሰው ሁልጊዜ ስለሚጠቀምባቸው አግባብ እንዳልሆነ ስለተሰማት መሆኑን ያስረዳታል። ጆን ግን የውል ወረቀቱን አውጥታ ግንኙነታቸው አገልግሎት መግዛትና መሸጥ ብቻ መሆኑን ትገልጽለታለች። ይህ ባህሪዋ ሚንግን በጣም በማናደዱ እቃዋን ጠቅልላ ወደ ሆቴል እንድትሄድ ሲነግራት ጆንም ሻንጣዋን ይዛ ትወጣለች። ወደ መንደሩ ምርጥ ሆቴል ስትሄድ የክፍሉ ርካሽነት ቢገርማትም ኤሲና የባህር እይታው ያስደስታታል። ነገር ግን ብዙም ሳይቆይ መብረቅ ሲመታ ኤሲውና ዋይፋዩ ይቋረጣሉ። በዚህም የተነሳ የሆቴሉ ማናጀርም ጠጋኝ የሚመጣው ነገ እንደሆነ ይነግራታል። ጧት የጎረቤት እንግዳ ጩኸት እንቅልፍ ይነሳታል። ሚንግ ችግሩን ለመፍታት የሆቴሉ መቀበያ ላይ ተቀምጦ ሳለ ጆን በንዴት ወደ ጎረቤቷ ክፍል ስትሄድ በማየት በሩን ስታንኳኳ አንድ ትልቅ ሰው ሲወጣ ሚንግ ደርሶ የተበላሸች የአክስቱ ልጅ መሆኗን በመግለጽ ይቅርታ ጠይቆ ሁኔታውን ያበርደዋል። ከሆቴሉ ለመውጣት ወስና ስትወጣ በጸሐፊው ልጅ ስልክ የባንክ ካርዶቿ መታገዳቸውን ትሰማለች። ወደ ቤት ስትመለስ ለፊን ሻንጣውን ይዛ የእግር ጉዞ አድርጋ እንደመጣች ትዋሻታለች። በቀጣዩ ትዕይንት ጆን የላፕቶፕ ቦርሳዋ አውቶቡስ ውስጥ እንደተሰረቀ ስትገነዘብ ለፖሊስ ሪፖርት ለማድረግ ትሄዳለች። በሌላ በኩል ደግሞ ሚንግ የተሰረቁ ዕቃዎች አዘዋዋሪ ወደ ሆነው ወደ ያንግ መጋዘን ይሄዳል። በመጋዘኑ ውስጥ ያንግ 16,000 ዩዋን ዋጋ ቢጠይቀውም ሚንግ ግን ፖሊስ እንደሚያመጣበት በማስፈራራት ላፕቶፑን በ2,000 ዩዋን ብቻ አሳልፎ ይወስደዋል። ጆን ቤት ስትመለስ ላፕቶፑን በሰላም ታገኛለች። ሚንግም አሳዎቹን ሊመግብ ሲመጣ ጆን እጁ ላይ ያለውን ቁስል በማየት ላፕቶፑን ያመጣው እሱ መሆኑን ትረዳለች። ከዚያ ጊዜ ጀምሮ ለእሱ ያላት አመለካከት መቀየር ይጀምራል። የላፕቶፑ ቦርድ በተበላሸበት ወቅት አብረው ወደ ሻን ደሴት ሲጓዙ በስኩተር ስትሄድ ቀሚሷ አጭር በመሆኑ ሚንግ ሸሚዙን አውልቆ ወገቧ ላይ እንድታስረው ይሰጣታል። በዚህ መሃል በሁለቱ መካከል ጥልቅ የሆነ የአይን ልውውጥ ይፈጠራል። ወደ ቤት ሲመለሱ አያቱ ወድቀው አረፋ እየደፈቁ በማግኘቷ ጆን መድኃኒት ሰጥታ ታረጋጋቸዋለች። ለዚህ ውለታዋ ሚንግ ለክፍሏ ኤሲ ሲገጥምላት ጆንም የወደቀውን ብሎን ራሷን ስታ በመስጠት ታግዘዋለች። ማታ ፊን የጆንን ልብሶች አጥባ ስታሰጣና ስትሄድ የውስጥ ልብሷ ይሰረቃል። ሚንግ የጫማው ዱካ አይታ በቀጥታ ወደ ሊዮ ቤት በመሄድ ሌባው እሱ መሆኑን ካረጋገጠች በኋላ ጆንን ከረበሸ ዋጋውን እንደሚያገኝ ያስጠነቅቀዋል። ይህንንም ተከትሎ ሚንግ ጆንን ይዟት ወጥቶ አዳዲስ የውስጥ ልብሶች ይገዛላታል። ማታ በጎረቤት ሰርግ ላይ ጆን ደስ ብሏት ብዙ በመጠጣቷ የሰከረችው ጆንን ሚንግ ጃኬቱን አልብሶ በጀርባው አዝሎ ወደ ቤት ይወስዳታል። በመንገድ ላይ ጆን ከዚያ ስትሄድ መቼም እንደማትረሳውና ዳግም ከተገናኙ ጓደኛሞች እንደሚሆኑ በስካር መንፈስ ትነግረዋለች። የመሄጃዋ ጊዜ ሲደርስ ከዚያ ቦታ የተሻለ ትዝታዎች መሰብሰቧን ታምናለች። ወደ ቤጂንግ እንደምትሄድ ለሚንግ ስትነግረው ልቡ ቢሰበርም ደስታዋን ተጋርቶ ይሰናበታታል። በመንገድ ላይ የመጀመሪያ ቀን የተገናኙበትን የላቬንደር አበባ እያዩ ፎቶ ይነሳሉ። የውል ወረቀቱን ኪሱ ውስጥ ከታ እዚያ እንደሚያበቃ በመንገር ወደ ቤጂንግ ብትጓዝም ቤጂንግ እንደደረሰች ህልሟ ሁሉ ይፈራርሳል። ጓደኛዋ ስለከዳቻትና የገንዘብ ችግሯ ሚስጥር ስለወጣ ዩኒቨርሲቲው ምዝገባዋን ይሰርዘዋል። በከባድ ዝናብ ውስጥ ደረጃ ላይ ተቀምጣ ስታለቅስ ድንገት ዝናቡ ሲያቆምና ቀና ስትል ሚንግ ጃንጥላ ይዞ በመቆም ውሉ አሁንም ለ15 ደቂቃዎች እንደሚሰራ በመግለጽ አጽናንቷት ወደ ቤጂንግ ሊመልሳት ይስማማሉ።
ጂኒንግ ሲመለሱ ጆዋን ለ1 ዓመት እንደምትቆይ ትነግራቸዋለች። የፀጉር ቤቱን ገቢ ስታጣራ ትርፋማ መሆኑን በመረዳት የሱቁን አሰራር ለመቀየር አዲስ እቅድ በማውጣት ወጣት ደንበኞችን ለመሳብ ዘመናዊ የፀጉር ስታይሎችን ማስተዋወቅና ማስታወቂያ መስራት ትጀምራለች። ሚንግና ጓደኞቹ በማስታወቂያው ላይ ሞዴል ሆነው ሲሳተፉ የጆዋን እቅድ ተሳክቶ ሱቁ በደንበኞች ይሞላል። በዚህ መሃል ዜን የተባለው የቤጂንግ ጓደኛዋ ወደ ጂኒንግ መጥቶ ጆዋንን ይቅርታ በመጠየቅ ወደ ውጭ ሀገርም ሁሉንም ነገር አዘጋጅቶ ሊወስዳት መምጣቱን ይነግራታል። ሚንግ ይህንን ሲሰማ ቢደነግጥም ጆዋን እንድትቆይ ፍላጎቱን ይገልጽላታል። ዜን ጆዋንን ለማሳመን ለሚንግ 5000 ዩዋን በመስጠት በመካከላቸው ያለው ውጥረት በከፍተኛ ሁኔታ ያይላል።